እንግዲህ ከምንም በላይ በኦሪቱ ጊዜ የላምና የበግ የተለያዩ እንስሳትን የዋኖስ ደም ይፈልግ የነበረው የመስዋዕት ስርዓት አልፎ መለኮት የተዋሃደው በአዲስ ኪዳን ቅዳሴ የተባረከው የክርስቶስ ሥጋና ደም እንዲሁም በምሳሌው የማያልፍ የተባለው የሚያልፈውን የተካ እንዲሁም እውነተኛ የተባለው ምሳሌ የነበረውን የሚተካ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም የኦሪቱን መስዋዕት ሊተካ ሲፈልግ የኦሪቱ መስዋዕት ተሽሯል ተባለ። ለዚህ ነው በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ የወፍና የበግ መንጋዎችን የሚሸጡትንና የሚሸቅጡትን አይሁዳውያንም ጭምር በጅራፍ እየገረፈ ያባረራቸው የኦሪቱ መስዋዕት ተሽሯል እያለ ማለት ነው። ይህ ምስጢር አለው። እንዲሁ ዝም ብሎ አይደለም። ቤተ ክርስቲያንን አቆሸሻችኋት፣ ግቢው ቆሸሸ ብቻ እያለ አይደለም። መስዋዕቱ እኔ ነኝ፣ ካሁን በኋላ ዓመተ ዓለም ዓመተ ፍዳ አልፏል፣ ዓመተ ምሕረት ሆኜ መጥቻለሁ እያለ ጌታችን እየመሰከረ ነው ማለት ነው። ይህንንም ሲያረጋግጥልን በማቴዎስ ወንጌል ምዕራፍ 26 ቁጥር 25 ላይ በሐሙስ ምሽት እራትን አዘጋጅቷል። እንግዲህ በፍጻሜው ሰዓት አማናዊ የሆነውን የሚተካ የኦሪቱን የሚሽር ጌታችን ኢየሱስ ክርስቶስ ገና በመስቀል ላይ ሳይሰቀል እውነተኛ አድርገን እንድንቀበለው ይህ ስለ እናንተ የሚቆረሰው ሥጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ይኖረዋል፣ እኔም ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይሆናል። የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እያለ ጌታችን ኢየሱስ ክርስቶስ የፍቅር ቃላትን እስከ መናገር ድረስ ያደረሰው ከመሰቀሉ በፊት ነው። ይህም ማለት አምነን እንድንቀበል በጸሎት ሊቀየር የሚችል ከመታሰቢያነትም ባለፈ አማናዊ ወይም እውነተኛ ሊሆን የሚችል ትልቅ ምስጢር እንዳቀበለን የምናይበት ነው። እንግዲህ ይሄ ሁሉ ስርዓት የሚካሄደው በታቦቱ ላይ ነው። በታቦቱ ላይ ነው የሚካሄደው። ታቦት የእግዚአብሔር ማደሪያ፣ የቃሉ ማስቀመጫ፣ የጽላቱ ማክበሪያ ነው። መስዋዕተ ኦሪት ሙሉ በሙሉ ሲወገድ ግን የመስዋዕት ስርዓቱ ጭምር ሁሉ ነገሩ ምስጢር ስላለው በጉ ከመወገዱ በስተቀር ሌላ ነገር አልተነካም። በጉ ተወገደ ማለት በበጉ ፈንታ ኢየሱስ ክርስቶስ ተሰቀለ ማለት ነው። መጥምቁ ዮሐንስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲመሰክር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 36 ተመልከቷቸው። እነዚህን ጥቅሶች በዮሐንስ ወንጌል ምዕራፍ 2 ቁጥር 15 ላይ የሚጠቅሟችሁን ጥቅሶች ታገኛላችሁ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማለት የእግዚአብሔር በግ፣ የእግዚአብሔር የዋህ፣ የእግዚአብሔር ታዛዥና የእግዚአብሔር ቃል ትንቢት ፈጻሚ ሆኖ ሲመጣ ኦሪቱን በቀጥታ የሚተካ ነው። ግን የሚተካው የደሙን ቦታ ነው።
የሚተካው የስጋውን ቦታ ነው። ሚስጥር ያላቸውን ነገሮች ግን እንዳሉ ነው የተዋቸው። ለምሳሌ ቤተ መቅደሱን በሚያጸዳበት ሰዓት በቤተ መቅደስ ውስጥ ያሉትን ሌሎች ነገሮች አልነካም። ለምሳሌ ስዕላት ሊኖሩ ይችላሉ በቤተ መቅደስ ውስጥ፣ ሌሎች ንዋየ ቅድሳት ሊኖሩ ይችላሉ። ሲያጸዳ ግን ቀጥታ የሚመለከተውን ነገር ብቻ ነው ያጸዳው። በበጎቹና በዋኖሶቹ፣ በርግቦቹ፣ በላሞቹና በበሬዎቹ፣ በእንስሳዎቹ ምትክ ሊሆን የሚችለው ራሱ ስለሆነ አስወጋጁም ራሱ ነው ማለት ነው። ስለ መሰዊያው ግን አልተናገረም። ስለ ሌላው ነገር ግን አልተናገረም። ስለዚህ ያልተወገደ ነገር ነው ማለት ነው። በዕብራውያን ምዕራፍ 10 ቁጥር 10 ላይ ደስ የሚል ቃል ተጽፏል። በዚህም ፈቃድ ይላል እንግዲህ ራሱ ባመጣው ፈቃድ ማለት ነው። የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ለዓለም ይህ በግ የተሰጠው አንድ ጊዜ ነው። ሐሙስ ምሽትም አልተደገመችም። የሐሙስ ምሽትን የምትመስል ሌላ የመስዋዕት ስርዓት በዓመተ ምሕረት ውስጥ እንዲቀጥል ስልጣኑን የሰጠው ለሐዋርያት እስከሆነ ድረስ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ያንን መስዋዕት እስካልተቀበልን ድረስ ግን ወይም በቅዳሴው ላይ እስካልተገኘን ንስሐ ገብተን ሥጋና ደሙን እስካልተቀበልን ድረስ ግን በበሩ በኢየሱስ ክርስቶስ በኩል እስካልገባን ድረስ ወደ አብ ልንደርስ አንችልም። መስዋዕቱ አማናዊ ወይም እውነተኛ ነውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የገነት መግቢያ በር ሆኖ ሲመጣ መስዋዕቱ እሱ ሆኖ ነውና የምንቀደሰውን በዛ በኩል ስለሆነ ብቻ በዚህም ፈቃድ ተባለ። በዚህም ፈቃድ የክርስቶስን ሥጋ አንድ ጊዜ ፈጽሞ ነው የሚለው በመስቀል ላይ ተፈጸመ ብሎ የተናገራትን ቃል ማለት ነው። አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሁን ተቀድሰናል፣ ድነናል፣ ሞቶልናል፣ ተቀብሮልናል፣ ተነስቶልናል በምንልበት ሰዓት ያንን ነገር አምነን እኛም የምንተገብረው ከሆነ ነው እንጂ በአእምሯችን ብቻ ከሞት እንደተነሳ እንደፈጸመልን ብናምንና መታሰቢያነቱን አቅልለን ብናየው ከአጋንንት አልተለየንም፣ ወደ ተግባር ካልቀየር ነው። እኛ ራሳችን የአጋንንት እምነት ነው ያለብን ማለት ነው፣ ወደ ምግባር ካልቀየር ነው ተብሏልና በያዕቆብ መልእክት ላይ አጋንንትም ያምናሉ ይንቀጠቀጡማል። እግዚአብሔር አምላክ እንደሆነ አንተም ታምናለህ፣ አጋንንትም ያምናሉ ይንቀጠቀጡማል። አንተ ሰው እምነትህን ከስራ ለይተህ ልታሳየኝ ትችላለህን? እምነት ያለ ስራ የሞተች ናትና ተብሎ ተጽፏል። ስለዚህ ተቀድሰናል የምትለዋ ቃላት ተስፋን የምታሳይ ሆና እንድንቀደስ የጻፈልንን ቃላት በሙሉ መፈጸም አለብን። በስሜ ማንኛውም ነገር ብታደርጉ ነው ያለው፣ ብትጠይቁ ነው ያለው፣ እፈጽምላችኋለሁ በስሜ። እመኑ ብቻ አላለም፣ ተግባርንም ገልጾልናል። ለምሳሌ ስለ ምጽዋት ሲናገር ይህች ሴት ሙሉ ትዳሯን ሰጠች፣ ካላት ላይ ሁሉ ነገሯን ሰጠች ሲል ተግባርን ነው የሚያሳየው። በሌላ በኩል ደግሞ ሐዋርያት በተግባር እንዲሰሩና ሕዝቡን እንዲፈውሱ በተግባር ሲልካቸው እናያለን። እነሱም የተግባር ስራቸውን ሲያከናውኑ እናያለን። ቁጭ ብሎ በማመን ብቻ የሚመጣ ምንም ነገር የለም። ራስን ለማዳን ክርስቶስ የተናገራቸውን ቃላቶች መፈጸም አለብን። ታመሜ አልጠየቃችሁኝምና፣ ታርዤ አላለበሳችሁኝምና፣ ታስሬ አልጎበኛችሁኝምና፣ ተርቤ አላበላችሁኝምና፣ ተጠብጬ አላጠጣችሁኝምና፣
የእነዚህን ቃላቶች ትርጉም ስናየው ምግባር ነው። በምግባር የሚገለጹ ነገሮች ናቸው። በምግባር የሚገለጡ ነገሮችን ደግሞ ካልገለጥናቸው ታዲያ እኔ ክርስቶስን እንደመሰልኩኝ እናንተም ደግሞ እኔ የምሰሉ ማለት ምን ማለት ይሆን? መሰዊያው የሚያስተምረን ይሄንን ነው። እንግዲህ ሕዝበ እስራኤል መስዋዕታቸውን ያቀርቡ የነበሩት በካህኑ ፊት ነው። ካህኑ በእግዚአብሔር ፊት አለ፣ ግን ጊዜያዊ መስዋዕት ነው። አንድ ክርስቲያን በአሁኑ ሰዓት በጌታችን በኢየሱስ ክርስቶስ የተቀደሰውን የክርስቶስን ሥጋና ደም አንድ ክርስቲያን ብቻ አይወስደውም። አንድ ጊዜ የተሰዋው በግ ለብዙ ክርስቲያኖች ነው የሚሆነው። ለዓለም ሕዝብ በሙሉ ይተርፋል። የድሮ መስዋዕት ግን በውሱን ላሉት ለእስራኤላውያን፣ ለአይሁዳውያን በአንዲት ሀገር ብቻ ለተወሰኑት ወይንም ለአንድ ግለሰብ ብቻ አንድ በግ ይሰዋ ነበረ። ሁሉም የየራሱን መስዋዕት ይዞ ነበር የሚመጣው። አሁን ግን አንድ በግ ስለ ሁሉ መስዋዕት ሆኖ ይቀርባል ማለት ነው። ይሄ የተሻለው መስዋዕት የሚሰዋው ደግሞ በተራ ጠረጴዛ ላይ አይደለም። ቃሉን ባስቀመጠበት በእጁ በጻፈበት ስልጣኑን ሰጥቶ ካህናት በቀረጹት ታቦት ላይ ጽላቱ ባለበት በዛ በተቀደሰ ምስዋዕ ላይ ነው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ሲናገር መታሰቢያነቱ እንደ ከንቱ በየአዳራሹ እንደ ሻይ የሚጠጣ እንዳልሆነ ሲናገር ነው። መታሰቢያ ብቻ ሆኖ የሚያልፍ ቢሆን ኖሮ ሥጋዬን ያልበላ ደሜን ያልጠጣ ችግር የለውም፣ ምናልባት ስላልተመቸው ሊሆን ይችላል ያልበላ ያልጠጣው፣ ናግባ ግድ የለም ብሎ ማስተባበያ የሚሰጥበት በአስተያየት የሚታለፍ ቀላል የሆነ አሰራር ስለሆነ አይደለም። በጣም ወሳኝ ነገር ነው የተናገረው። ይህን ለመታሰቢያ ያድርጉት ብሎ የታዘዘበት ትልቁ ምክንያት የሞት ወይም የሕይወት የሞት ሽረት ጉዳይ ስለሆነ ነው። በቀጭኗ መንገድ በኩል የምናልፍበት፣ በጠባቧ መንገድ የምንገባበት፣ የእሳቱን ባህር የምንሻገርበት፣ ዓመተ ምሕረትነትን የምናበስርበት ስለሆነ ነው። ይህም የጌታችን የኢየሱስ ክርስቶስ ሥጋና ደም መርገፍ አይደለም፣ ምሳሌ ሆኖ የሚቀር አይደለም፣ እውነተኛ አማናዊ ነው። ሥጋዬን ብሉ ደሜን ጠጡ ብሎ በሚናገርበት ሰዓት ምሳሌ ነውና ይህ ስለ እናንተ የሚቆረሰው ሥጋዬ በአእምሯችሁ ብቻ ታስቦ ይቅር ማለት ነውና እያሉ መናፍቃን እንደሚያወሩት እኛ እንደዛ አንቀበልም። መታሰቢያ ምሳሌ ብቻ ብሎ የሚቀር ነገር ሳይሆን የሕይወት ጉዳይ ነው። እግዚአብሔር አባት ሆይ እነዚህን ሁሉ ከእኛ ጋር አንድ ስላደረጋቸው አመሰግናለሁ እንዳለ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ እኔ እናንተ አንድ እንደሆንን እነዚህን ደግሞ ከእኛ ጋር አንድ አድርጋቸው ብሎ የተናገረው በማን በኩል ነው? በሱ ሥጋና ደም በኩል ነው። እንግዲህ የኦሪቱ መስዋዕት ነው የተሻረው እንጂ የመስዋዕቱ ማቅረቢያ መሰዊያው አልተነካም። ነቢዩ ኤልያስ በአንደኛ ነገሥት ምዕራፍ 18 ቁጥር 38 ላይ የእግዚአብሔር እሳት ከሰማይ መታ መስዋዕቱን እስክትበላለት ይጠብቅ ነበረ። በጣም የሚገርም ነገር ነው። በአዲስ ኪዳን በወንጌል ስርዓት በስርዓተ ቅዳሴ በጌታችን በኢየሱስ ክርስቶስ ስም የተሰጠን ወይኑ ህብስቱም ወይንም የክርስቶስ ሥጋና ደም ግን ብዙዎች መጥተው የሚበሉት
ብዙዎች መጥተው የተዘጋጀውን የሚቀምሱት ወደ ሕይወታቸው የሚያስገቡት እንጂ እግዚአብሔር መጥቶ በእሳት እስኪበላው ድረስ የሚጠበቅ አይደለም። ሰዎች መጥተው እስኪቀምሱት፣ ሰዎች መጥተው እስኪዋሃዱት፣ ምርጫዬ ነህ ሕይወቴ ነህ ብለው እስኪመርጡት ድረስ የሚጠብቅ ነው እንጂ። ድሮ እግዚአብሔር መጥቶ እሳት እስኪበላው ይጠበቅ ነበረ። አሁን ግን ሰዎች መጥተው ያንን እሳት ያንን መለኮት እንዲበሉት ይጠበቃል ማለት ነው። አንዳንድ ሰባኪ ወንድሞቻችን ጥሩ አድርገው ይገልጹታል ይህንን። በኢየሱስ ክርስቶስ ሥጋና ደም ላይ አፋቸውን ሞልተው በድፍረት ከተገዳደሩ መስዋዕቱ መታሰቢያ ነው፣ ያን ያክል አያስፈልግም፣ በኢየሱስ ብቻ በማመን ይዳናል ብለው ሥጋውና ደሙ አያስፈልገንም ያሉ ደፋሮችን መሰዊያው ያስፈልጋችኋል፣ ታቦትን ተቀበሉ ብንላቸው ምን ይደንቃል? መጀመሪያ አንፈልግም ያሉት ትልቁን ነገር ስለሆነ ትንሹን ነገር እንዴት ይቀበሉታል? ጽላቱ አያስፈልገንም ካሉ ስለ ታቦቱ ልንከራከራቸው አይገባም። ያ ማለት ስለ እናንተ የሚቆረሰው ሥጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ እንደተናገረው ስለ እናንተ የሚቆረሰው ነው ተብሎ እንኳን ሳይሆን እንዲሁ ጌታዬ ተሰቅሎበታል ተብሎ ሊከበሩ የሚገባቸው በሥጋውና ደሙ ዙሪያ ያሉ እንደ መስቀል ያሉ እንደ ታቦት ያሉ በደሙን ባፈሰሰበት ሥጋውን በቆረሰበት ዙሪያ ያሉትን የተለያዩ ምስጢር ያላቸውን ዕቃዎች እንኳን መቀበል ሲገባቸው እንኳን አይደለም ሥጋና ደሙን ቀርቶ ዋናውን እንኳን ከናቁት፣ ዋናውን እንኳን ከተዉት እና ከተሳደቡ ታቦቱንማ መሰዊያውንም አንፈልግም ቢሉ ምንም አይደንቅም። ደግሞስ በመጽሐፍ ቅዱስ ላይ በእርግጥ በትክክል በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ አብራርቶ ነው የተናገረው። ይህ ስለ እናንተ የሚቆረሰው ሥጋዬ ነው አለ እንጂ የሥጋዬ ምሳሌ ነው አላለም። ይህ ስለ እናንተ የሚፈሰው ደሜ ነው አለና ያነሳው ግን ወይን ነው እንጂ የደሜ ምሳሌ ነው ብሎ አልተናገረም። እንደ ምሳሌ አድርጋችሁ ውሰዱት አላለም። ደሜ ነው ብሎ ትክክለኛ ደሙ ሳይፈስ ግን በወይን ውስጥ በዕቃ ውስጥ ያለውን ፈሳሽ ወይኑን ደሜ ነው ብሎ አምነን በትክክል ራሱ ነው ብለን እንድንቀበል አድርጎ ነው የነገረን። ይህ ትልቅ ማስረጃ ነው። ግን ይህን ከካዱ በሌላ ነገር አንከራከራቸውም እና እግዚአብሔር ይቅር ይበላቸው። በጣም የሚገርመው ነገር ግብፅ ለእግዚአብሔር አንድም ቀን መስዋዕት አቅርባ አታውቅም። ግብፅ በኦሪቱ ጊዜ ምንም ያቀረበችው መስዋዕት የለም። እግዚአብሔር ከግብፅ መስዋዕትን ይጠብቅ የነበረው በአዲስ ኪዳን ነበረ። በአዲስ ኪዳን ጊዜ ግብፅ መስዋዕት እንደምታቀርብና የምታቀርበውን መስዋዕት በመሰዊያ ላይ እንደሆነ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 ላይ ተጠቅሷል። ጥሩ በሆነ ቋንቋ፣ ጥሩ በሆነ አገላለጽ የሐዲስ ኪዳን ደረቅ ወይም ደረቅ ሐዲስ የተባለው የኦሪቱ ትንቢት እንዲህ ነበር የሚለው። በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ ለእግዚአብሔር ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና እርሱም መድኃኒትንና ኃይልን ሰዶ ያድናቸዋልና
በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። አስተውሉ ክርስቲያን፣ በግብፅ ነው የሚለው። በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመሥዋዕትና በቁርባን ያመልካሉ እያለ ይቀጥላል። በትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 ላይ እንግዲህ ይህ ትንቢት የተፈጸመላት ወይም ይህ ትንቢት የተጻፈላት በስመ ግብፅ ሆኖ ለእግዚአብሔር በኦሪቱ ጊዜ መስዋዕት አቅርቦ ለማያውቁ፣ መሠዊያ ለሌላቸው እንዲሁም ላላቸውም ጭምር ነው። ግን ይበልጥ ትንቢቱ የሚፈጸመው ግብፅንና ግብፅን ለመሰሉ በግብፅ ውስጥ ላሉ ምዕመናን ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስን በማመን በስንክሳር ላይ ሰማዕት ሆነው ላለፉት አሁንም ለሚመጡት እስከ ዓለም ፍጻሜ ድረስ አውሬው እስከሚመጣበት ዘመን ድረስ በመሠዊያው ላይ መስዋዕታቸውን ስለሚያቀርቡ ስለ ክርስቲያኖች የተነገረ ነው። ግብፅ ሲል እንግዲህ አዳሪውን በማደሪያው ይናገራልና አፈሩን ዛፉን አይደለም ሰውን ነው። ይህ አስደናቂ የሆነ ጥበብ ነው እንግዲህ እግዚአብሔር የተጠቀመበት ምንን ለማስተዋወቅ በኦሪቱ ጊዜ ስለ ሐዲስ ኪዳኗ ታቦት ስለ መስዋዕዋ ወይንም ስለ ጌታችን ኢየሱስ ክርስቶስ እናት ምሳሌ ስለሆነችው ስለ ታቦትና ስለ ጽላት እያወራን ያለው። በሌላ በኩልም ደግሞ አስገራሚው ነገር ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 6 ላይ ወይንም በዘዳግም ምዕራፍ 12 ቁጥር 11 እንዲሁም ቁጥር 26 ላይ በጣም በሚገርም ሁኔታ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንቢቱን አስነግሮ ነበረ። እንዲህ ይላል ቃሉ፣ አምላካችሁ ስሙ ይጠራበት ዘንድ በመረጠው ስፍራ መስዋዕትን አቅርቡ። ስሜ እንዲጠራበት በዚያ ኢየሩሳሌምን መርጫለሁ እያለ እግዚአብሔር በተለያየ ቦታ ላይ መስዋዕቱን ለማቅረብ በዓለም ላይ ደስ ያላችሁ ቦታ ላይ አታድርጉ፣ በተመረጠችውና በተቀደሰችው በኢየሩሳሌም እንጂ ዓይንህ ባረፈበትና ደስ ባልህ ቦታ ላይ መስዋዕትን አታቅርብልኝ ብሎ እግዚአብሔር ደግሞ ደጋግሞ የተናገራቸውን ነገሮች ነው ያየ ነው። እንግዲህ ሁለት አይነት ቦታ ነው ያለው። አንደኛ ስሜ እንዲጠራበት በዚያ ኢየሩሳሌምን መርጫለሁ ይላል። የስሙ መጠሪያ ወይም የመስዋዕቱ ማቅረቢያ ነው። ሁለተኛው ደግሞ አምላካችሁ ስሙ ይጠራበት ዘንድ በመረጠው ስፍራ አቅርቦ ተብሏል። ሌላም ብዙ ነገሮችን ማቅረብ እንችላለን። የሚቃጠለውን መስዋዕት በሚታይ ስፍራ ሁሉ እንዳታቀርብ ተጠንቀቅ ብሎ ደግሞ በዘዳግም ምዕራፍ 12 ቁጥር 11 ላይ ተናግሯል። እንግዲህ ይህንን የኦሪት ትእዛዝ ያዘዘው ራሱ እግዚአብሔር ነው። የአሁኑ በጋችን መስዋዕታችን በመሠዊያው ላይ ደሙንና ሥጋውን የሚያዘጋጅልን ወደ እሱም እንድንቀርብ ቁርባን ብሎ በሰጠን በዚህ በተቀደሰ ቃል ፍቅሩን የገለጠልን ጌታችን ኢየሱስ ክርስቶስ ግን ለመላው ዓለም ራሱን እንደሰጠ ሲያሳይ ግብፅን ምሳሌ አድርጎ በግብፅ ያውም ኃጢአት በሚነገርባት እነ ሆረስ በተመለኩባት ፈርዖኖች የሚያመልኳቸው ጣዖቶች በበዙበት በአሁኑ ሰዓት ኢሉሚናቲ ወይንም ፍሪሜሰንስ፣ ራውንድ ቴብል፣ ባፎሚት፣ ስከል ኤንድ ቦንስ እየተባሉ የሚጠሩት የሚያመልኳቸው ጣዖታት በሙሉ በዓለም ላይ ያሉ ስልጣኔዎችን ለሰዎች
ጥበባቸውን ሰጥተዋል የሚባሉ ድብቅ መናፍስታት በሙሉ ድሮ ይመለኩበት የነበረባትን አገር ግብፅን መርጦ በግብፅ መስዋዕት እንደሚቀርብ ተናገረ። ለዚያውም ሰይጣን ስራውን ይሰራባት በነበረበችበት ቦታ። እንግዲህ ዓለም ከጠፋች በኋላ ነው እንዳይባል በሲኦል ምንም አይነት መስዋዕት አይቀርብም። በሲኦል እግዚአብሔርን የሚያመሰግነው የለምና። እንግዲህ በኦሪቷ መስዋዕትን አቅርባ የማታውቀው ግብፅ፣ እግዚአብሔርን የማታውቀው ግብፅ ሲል ህዝቡን ማለቱ ነው። በኢየሩሳሌም ብቻ የነበረውን መስዋዕት አሁን በሁሉም ዓለም እንደሆነ ሲያበስር ግብፅንም እንደ ምሳሌ አድርጎ መረጣት። እግዚአብሔር በዘጸአት ምዕራፍ 8 ቁጥር 25 ላይ ለእግዚአብሔር የግብፃውያንን እርኩሰት አንሰዋም። ይህንን የተናገሩት እስራኤላውያን ነበሩ። የእስራኤላውያን ተወካይ የነበረው ሙሴ ይህንን ቃል ተናገረ። ለእግዚአብሔር የግብፃውያንን እርኩሰት አንሰዋም አለ። ይህን ቃል የተናገረበት ትልቅ ምክንያት አለ። በግብፅ ውስጥ የእግዚአብሔር መስዋዕት መሰዋት ስለሌለበት ነበረ። እስራኤላውያን በግብፅ በነበሩበት ሰዓት ግብፅ ውስጥ መስዋዕታቸውን እንዲሰዉና እዛው ሆነው መስዋዕታቸውን እያቀረቡ ወደ እግዚአብሔር እየለመኑ ባሪያ ሆኖ መኖር እንደሚችሉ ፈርዖን ፈቅዶ ነበር። በዘጸአት ምዕራፍ 8 ቁጥር 20 ላይ በጣም የሚገርም ነው። እስራኤላውያን ከግብፅ እንደወጡ ባህር ኤርትራ እንደተሻገሩ ነው መስዋዕት ያቀረቡት። እግዚአብሔር ይህንን ስላልፈቀደ ማለት ነው። ስለዚህ ግብፅ ውስጥ መቼም ቢሆን በኦሪቱ ጊዜ መስዋዕተ እግዚአብሔር መስዋዕተ ኦሪት ቀርቦ አያውቅም። ይህንንም ሊሽር ስለፈለገ አሁን በሁሉም ቦታ መስዋዕት መቅረብ አለበት። ምድራዊ ግብፅ ሰማያዊ ምሳሌ ያላት የሲኦል ትርጉም የምትሰጠዋን ግብፅን ግን ከዛ ውስጥ ደግሞ ለክርስቶስ የሚሆኑ የታጩ እንደ ሰማዕታት፣ እንደ ጻድቃን፣ እንደ ሐዋርያት ሊሆኑ የሚችሉ አዳዲስ ጥሩ ጥሩ ስነ ምግባር ያላቸውን ክርስቲያኖች ሊያገኝ ስለሚፈልግ መስዋዕቱንም መሰዊያው ላይ የሚሰዋውንም ትንቢት የተነገረለት ሱባኤ የተቆጠረለት ኢየሱስ ክርስቶስ መጥቶ እውነተኛውን ማንነቱን እንደሰጠን በገሃድ የሚገለጥባትን ያችን ምድር ለምስክርነት አቀረባት። አስደናቂ ምሳሌ ነው። ትንቢተ ኢሳይያስ ላይ ያለው ቃል በጣም ጥልቀት ያለው ደግማችሁ ልታነቡት የሚገባ ልዩ የሚታደግ ቃል ነው። ደግሜ አንድ ጊዜ አነብላችኋለሁ። በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋም ለእግዚአብሔር አምድ ይሆናል። እንግዲህ ይህ እግዚአብሔር የሚያቆመው ትልቅ የመስቀል ምልክት ነው። ይህም ለሰራዊት ጌታ ለእግዚአብሔር ምድር ምልክትና ምስክር ይሆናል። እንግዲህ በመስቀሉ ላይ ያለው ጌታችን ኢየሱስ ክርስቶስ የዓመተ ምሕረት ምስክር ነው ማለት ነው። ከዚያም ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮኻሉና ይላል። አስጨናቂው የተባለው ዲያብሎስ ነው። በጣም የሚገርም ነው። ስለ አስጨናቂነቱ በብዙ ቦታዎች ላይ በተለይ በሰቆቃወ ኤርምያስ ምዕራፍ 1 ቁጥር 10 ላይ በግልጽ ተቀምጧል። አስጨናቂው በቅድስት ቤተ ክርስቲያን ወይም በተዋህዶ እምነታችን ላይ በከበረ ነገሯ ሁሉ ላይ እጁን ዘረጋ ተብሎ እንደተጻፈው ማለት ነው። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና ተብሎ ደግሞ በዚሁ ምዕራፍ ላይ ተጻፈ። እርሱም መድኃኒትና ኃይልን ሰዶ ያድናቸዋል ይላል። መድኃኒት የተባለው ሥጋውና ደሙ፣ አዳኝነቱ፣ ፍቅሩ፣ ትዕግስቱ ነው።
ኃይልን ሰዶ ሲል ተግሳጹን አጋንንትን የሚገስጽበት ሂዱና በስሜ አጋንንትን አውጡ ብሎ በስሙ ኃይልን መስጠቱን ሲናገር ነው። ከዚያም በዚያ ቀን እግዚአብሔር በግብፅ የታወቀ ይሆናል ሲል ቤተ መቅደስ ይሰራል፣ አሕዛቦችም በአሕዛቦች ላይ ያደረውን አጋንንት ቤተ ክርስቲያንን እንደማይነካትና በትክክል እግዚአብሔር የሚመለክበት ቦታ እንደሆነ ሁሉም አሕዛባውያንና ጠንቋዮች ሁሉ ያውቃሉ ማለት ነው። ግብፃውያንም እግዚአብሔርን ያውቃሉ ይላል። አሁን ግብፃውያንም እግዚአብሔርን ያውቃሉ ሲል እግዚአብሔርን አያውቁትም ነበረ ማለት ነው። በፍጹም እንኳን ስለ መስዋዕቱ ሊያውቁ ቀርቶ የፈጠራቸውን አምላክ እንኳን ሳያውቁ ጣዖታትን እያመለኩ እነ ሞሎክ እነ ካሙሽ በዛ ዘመን ይመለኩ የነበሩ በሙሉ ጣዖታት የፈርዖን ቤተሰብ ያመልኳቸው የነበሩ ጣዖታት በሙሉ እንደ አምላክ ይታዩ በነበረበት ሰዓት ሕዝቡ የፈጠረው ማን እንደሆነ ግራ በገባው ሰዓት ማለት ነው። ምክንያቱም የፈጠከን አንተ ነህ እንዳይሉት ዲያብሎስን መስዋዕቴን ካላመጣችሁ አልለቃችሁም ይላቸዋል። መስዋዕቱን ካላመጡ ማለት ነው። መስዋዕቱን አምጥተው ሲሰጡት ደግሞ ይህ አይበቃኝምና ሌላም ጨምሩ ይላል። ያም ልጆቻችሁን አምጥታችሁ ሰውልኝ ማለት ነው። ሕፃናቶችን የሚሰዉትም ለሞሎክ ለሚባለው ጣዖት የሚሰጠው ነገር ስለማይበቃው ነው። ከዛም ቃሉ እንዲህ ይላል፣ በመስዋዕትና በቁርባን ያመልካሉ ይላል። እንግዲህ ቁርባኑ መስዋዕቱም ሁለቱም ተጽፏል። በቁርባኑ እግዚአብሔርን ያመልካሉ ቢልም ራሱ በኢየሱስ ክርስቶስ ወይም በመድኃኒቱ ያመልካሉ ተብሎ ይተካ ነበረ። ቀጥታ ግን ስለ እውነተኛው ስለ ኢየሱስ ክርስቶስ ሥጋና ደም ሲናገር በቁርባኑ ያመልካሉ ነው የሚለው። በቁርባኑ ያመልካሉ ማለት እውነተኛ ነው ብለን አምነን የተቀበልነው በዓለም ላይ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነን፣ ወይም ኦሪየንታል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታቦቱ ላይ መስዋዕቱን ስለምታቀርብ ማለት ነው። ግብፅም እንደዚሁ መስዋዕቱን የሚሰዉት በመሰዊያ ታቦትን በሚመስል ጠረጴዛ ላይ ነውና በመስዋዕትና በቁርባን ያመልካሉ ይላል። በጣም ጥሩ ቃል ነው። ደስ የሚል ግልጽ ቃል ነው። ስለ አዲስ ኪዳን ታቦት ነው የሚናገረው። እንግዲህ ቁርባን ማለት በሶሪያ ቋንቋ ሱርስት ይሉታል፣ መባ ማለት ነው። በሌላ አገላለጽ አምሃ ማለት ነው። በፈቃደኝነት የሚደረግ መስዋዕት ማለት ነው። በፈቃደኝነት አንድ ሰው ለቤተ ክርስቲያን ይሄን ነገር አመጣለሁ፣ ይሄን እሰራለሁ፣ ይሄን አደርጋለሁ ብሎ ቃል ሲገባ አምሃ ወይም መባ ይባላል። እንግዲህ ቁርባንም ይሁን ቅድም እንደተነገረው መስዋዕቱም ይሁን በአዲስ ኪዳን የጌታችን የኢየሱስ ክርስቶስ ሥጋውና ደሙ ምሳሌ ነው ሲነገር ማለት ነው። አማናዊነቱን ሲናገሩ ማለት ነው። ኦሪታውያን ወይም በ5500 ዘመን ውስጥ ያሉት አባቶቻችን በተለይም ከሙሴ ዘመን በኋላ ከተለያዩ እንስሳቶች የሚያቀርቧቸውን ለእግዚአብሔር የሚያቀርቧቸውን መባዎች ወይንም አማሃዎች መስዋዕት ይሏቸው ነበረ። ልብ በሉ ክርስቲያኖች፣ ከእንስሳቶች የሚቀርቡ ሕይወት ካላቸው ነገሮች ከተንቀሳቃሾች የሚቀርቡትን መስዋዕት ይባላሉ። እንዲሁም ደግሞ ከእህል ከተለያዩ ከእህልና እህልን ከሚመስሉ ነገሮች በሙሉ የሚቀርቡ መስዋዕቶች ደግሞ ወይም ለእግዚአብሔር የሚቀርቡ ስጦታዎች መባዎች ቁርባን ይባላሉ። ልዩነቱ ይሄ ነው። ልብ በሉ ክርስቲያኖች፣ አሁንም ቁርባን ከእህል የሚቀርብ ለእግዚአብሔር የሚቀርብ መስዋዕት ነው። መስዋዕት የሚለው ደግሞ ከእንስሳት የሚቀርብ ነው ማለት ነው። ሁለቱም ግን የአዲስ ኪዳኑ የጌታችን የኢየሱስ ክርስቶስ የወይኑና የስንዴው ምሳሌ ነው ማለት ነው። እንግዲህ በዛ በእንስሳው ቦታ ማን ተተክቷል? ኢየሱስ ክርስቶስ ተተክቷል። በእህሎቹ ቦታ ደግሞ ማን ተተክቷል?
ወይንና ህብስቱ ተተክቷል ማለት ነው፣ አማናዊ እንዲሆን። እንግዲህ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ራሱን ሰውቷል። ከመሰዋቱ በፊት ግን ስለ እናንተ የሚቆረሰው ስጋዬ ይሄ ነው ብሎ ህብስቱን ሲሰጥ ህብስቱን እንደምንቆጠር ነው? እንደ መስዋዕት። ወይኑን እንደምንቆጠር ነው? እንደ ቁርባን። ወይንም ሁለቱንም እንደ መስዋዕት ወይም እንደ ቁርባን ስጋውና ደሙን ብለን ሳንከፋፍለው መውሰድ እንችላለን። ይሄ ነው እንግዲህ ትልቁ ሚስጥር። አምላካችን ድንቅ ነው። ሊያሳይ የሚፈልገን ነገር አለ። ሊያሳየን የሚፈልገው ነገር፣ ሊናገር የሚፈልገው ነገርና በጣም አመዛዝነን እንድናገናዝበው የሚፈልገው ነገር ምንድን ነው? ወንጌል በዓለም ለምስክርነት የሆንባቸው ዘንድ ይሰበካል ተብሎ እንደተጻፈ ሁሉ በዓለም ሲሰበክ ልክ እንደዚህ ሁሉ በመስዋዕቱ በስጋውና ደሙ በኩል ነውና በአሕዛብ ወይንም ባልተጠመቁ ሰዎች ድሮ ማለት ነው። አሁን ግን በኢየሱስ ክርስቶስ አምነው ከአይሁዳውያን እምነት ውጭ የሆኑ ጥንት አሕዛብ ተብሎ ይጠሩ የነበሩ አሁን ግን በጌታችን በኢየሱስ ክርስቶስ ስም በማመን በ40ና በ80 ቀን በመጠመቅ መስዋዕት በማዘጋጀት መሠዊያው ላይ በማቅረብ ብዙዎችን እንደሚቀድሱ ማዕጠንቱንም ቁርባኑንም ከዳር እስከ ዳር ከምድር ዳርቻ እስከ ምድር ዳርቻ ድረስ ለሁሉም ክርስቲያን ለሁሉም ሕዝብ ስልጣኑን እንደሚሰጥ በንጽህናና በቅድስና ለተቀበሉት ክርስቲያኖች ይህን ነገር እንደሚያደርግ በብዙ ቦታ እየገለጠልን እናገኛለን። በትንቢተ ሚልክያስ ምዕራፍ 1 ቁጥር 10 ላይ ስለ ታቦቱ፣ ስለ ስጋውና ደሙ፣ ስለ ኦሪቱ መስዋዕት ማስጠንቀቂያ በሚመስል መልኩ እየተናገረ ግን ትንቢታዊ ቃል ይናገራል። ትንቢታዊ ቃልነቱም መስዋዕቱ የሚቀርበው በመሠዊያ ላይ እንደሆነ መሠዊያውም ደግሞ በአይሁዳውያን ወይንም ደግሞ በእስራኤላውያን ብቻ ሳይሆን በሁሉም የምድር ዳርቻ እንደሆነ ሲናገር እንዲህ ይላል። ከልብ ተከታተሉ። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ እስከ ፀሐይ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። በጣም ድንቅ ቃል ነው። በጣም ድንቅ ቃል ነው። እግዚአብሔር ይህንን ቃል ሊናገር ሲፈልግ ያዘጋጀልን ነገር ስላለ ነው። እንዲሁ አልቀበልም አላላቸውም። ወይንም ያበላሹት ነገር ብቻ ኖረውም አይደለም። ኦሪቱን ወይም ደግሞ የብሉይ ኪዳኑን መስዋዕት ሊተካበት በፈለገበት መንገድ ይተካል። ግን የማያፈርሳቸው ነገሮች እንዳሉ ሲናገር በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ የምትለዋን ቃል በሐዲስ ኪዳንም ሲያከብራት ከፀሐይ መውጫ እስከ ፀሐይ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣን ያጥናሉ ይላል። እንግዲህ ዕጣን ምን ሊሆን ይችላል? ንጹሕም ቁርባን ያቀርባሉ፣ ስለ ስሜም በአሕዛብ ዘንድ ታላቅ ይሆናል። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር ይላል። ይህ ግልጽና ግልጽ የማያወላዳ ቁርባኑ በእግዚአብሔር ፍቃድ በአዲስ ኪዳን እንደሚቀርብ መሠዊያውም እንዳለ የሚናገር ምርጥ ትንቢት ነው። ይህም ታቦት ነውና ንጉሥ ዳዊትም በተጨማሪ ሲናገር በመዝሙር 25 ቁጥር 6 ላይ እጆቼን በንጽሕና አጥባለሁ፣ አቤቱ መሠዊያህን ዞራለሁ ብሎ በማያወላዳ ጥሩ በሆነ ትንቢት ቃል ተናግሮልናል።
እንግዲህ መሠዊያህን እዞራለሁ ሲል በሐዲስ ኪዳኑ ታቦትህን እዞራለሁ፣ እንዲሁም እጆቼን በንጽሕና እታጠባለሁ ሲል ንስሐ እገባለሁ ብሎ ትንቢታዊ ራእይን እንደተመለከተ በራእይ ያየውም ነገር ደግሞ ብዙዎቹ ተፈጻሚዎች እንደሆኑ ተምረናል። አረገ፣ እግዚአብሔር አረገ፣ በእልልታ በዝማሬ በከበሮ ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ እያለ ትንቢትን ይናገር የነበረ ንጉሥ ዳዊት አሁንም ደግሞ እጆቼን በንጽሕና አጥባለሁ፣ አቤቱ መሠዊያህን እዞራለሁ ብሎ ስለ አዲስ ኪዳኑ መስዋዕት በደንብ አድርጎ አብራርቶን የነገረን። ዳዊት በመዝሙሩ ብዙ ትንቢታትን ይነግረናል። በሌላ በኩልም መዝሙረ ዳዊት 42 ቁጥር 4 ላይ ብርሃንህና ጽድቅህ ላክ፣ ብርሃንህና ጽድቅህን ላክ፣ እነርሱም ይምሩኝ፣ አቤቱ ወደ መቅደስህ ተራራና ወደ ማደሪያህ ይውሰዱኝ፣ ወደ እግዚአብሔርም መሠዊያ እገባለሁ ብሎ በግልጽ የተናገራቸው ደረቅ ትንቢቶች ናቸው። እንግዲህ ንጉሥ ዳዊት የጌታችን የኢየሱስ ክርስቶስን ሥጋና ደም በዝማሬ ውስጥ በተመኘበት ሰዓት ብርሃንህና ጽድቅህን ላክልኝ ሲል ሥጋና ደምህን ላክልኝ ማለቱ እንደሆነና ሊወርሳት ወደ ፈለጋት ወደ ገነት ሊገባ እንደተመኘ በግልጽ የሚታይ ቃል ነው። ወደ እግዚአብሔር መሠዊያ እገባለሁ ሲል ቤተ መቅደሱ ውስጥ ስለሚቀመጠው ስለ ታቦት እየተናገረ እንደሆነ ማንም የሚክደው ነገር አይደለም። አዎ እንግዲህ አሁንም እየተነጋገርን ያለነው ስለ ታቦቱ ጥቅምና ትንቢታዊ ቃላቶቹ ተፈጻሚነታቸው ዘላለማዊ እንደሆነ የተሻሩ ነገሮች እንዳልሆኑና ምስጢሩ ከባድና ጥልቅ እንደሆነ ዝም ብለን አንስተን የምንወረውረው ነገር ሳይሆን የከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ የሚፈተትበት ልዩ ንዋየ ቅድሳችን እንደሆነ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች የሆንን የራሳችን የሆነውን ነገር አጥብቀን ብንይዝ ከሁሉም በላይ ያለን ትልቁ ንብረታችንና ስጦታ መባና መገልገያችን ይህ እኛ አሁን የምንከራከርበት መናፍቃን የጣሉት እኛ ኦርቶዶክሶች ቸል ያልነው ግን ልዩ ክቡር የነጻና ኃይል ያለው ዳጎንን የሚሰባብር ጣዖትን የሚያደቅቅ ስንት ጦርነትን ያሸነፈ አባቶቻችን ተገልግለውበት ያላፈሩበት ባህረ ኤርትራን ባህረ ዮርዳኖስን የተሻገሩበት በጣም ብዙ ተአምር የተፈጸመበት በሰለሞን ዘመንም ጦርነቶችን በዳዊት ዘመንም ጦርነቶችን ያሸነፉበት ተማርኮ ቢሄድም ኃይሉን የገለጠበት ይህ ድንቅ ዕቃ እንዴት ይተዋል? ይህንን ንብረታችንን እንዴት እንተዋለን? እሱም የእግዚአብሔር ታቦት ነው። በምን ምክንያት ይህንን ነገር ዘለነው ልናልፍ እንችላለን? የተዘለልን ትውልዶች እስካልሆኑ ድረስ ይህንን ነገር ልንዘለው አንችልም። እንግዲህ እስካሁን የተነጋገርናቸውን ነገሮች የሚተካ የእኛ ፍልስፍና አንድም ነገር እንዳልተገኘ ያሳያል። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ላይ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም ተብሎ ተጽፏል። ከእውነት ጋር ነው መሆን ያለብን። ማመፅ አይጠቅመንም። አንፈልግም የምንለው ነገር መብዛት የለበትም። የኛ የሆነውን ነገር በሙሉ የኛ እንደሆነ አስበን መያዝ አለብን። እንኳን እንኩ ተብለን ቀርቶ ጌታ ሆይ እሱን ነገር ስጠን ማለት የሚገባንን ትልቁን ዕቃ ብዙ ነገሮችን አንፈልግም ብለን እንደ ዘመኑ
ሳይንስ እንዳቀለላቸው የፋብሪካ ሰራተኞችን ለመተካት ሮቦት እንደሚተካው፣ የተለያዩ የጉልበት ስራዎችን ለመተካት በማሽን እንደሚተኩት አሁንም ስራን ለማቅለል ይመስል ወይንም ደግሞ በመብላትና በመጠጣት የደነዘዘው አእምሯችን ባመጣው አስተሳሰባችን የደካማ አስተሳሰቦችን የነጮችን ጭንቅላት ይዘን ቤተ ክርስቲያንን ስንቆረቁዛት ምንም የማይሰማን ክፉዎች በሀሳባቸው ይቀጥላሉ እንደተባለብን ስለሆንን ነው። አይምሰላችሁ፣ ነጮች ምንም አውሮፕላን ቢሰሩ፣ መርከብ ቢሰሩ፣ ቴሌቪዥንና ኮምፒውተር የተለያዩ ሃርድዌርና ሶፍትዌሮችን ቢጠግኑም ቢሰሩም ለዚህ ዓለም ትልቅ ቴክኖሎጂ ቢያስተዋውቁም ግን እንደ አልበርት አንስታይን በሰራችሁት ነገር ታፍራላችሁ የሚያስብል ነውና አልበርት በአንድ ጊዜ የተናገረው ቃላት አተም የሚባለውን ነገር የሰራሁት ሰዎች እንደዚህ እንዲያልቁና እንዲተላለቁ አልነበርምና እጅግ አዝኛለሁ ብሎ ነው የተናገረው። ስለዚህ ሁሉም ቴክኖሎጂ ለውትድርና፣ ሁሉም ቴክኖሎጂ አገርን ለመጠበቅና ለማጥፋት ከሆነ መቼም ከሌላ ዓለም ፍጥረት የሚመጡ ልዩ ፍጡራንን ኤሊያን ወይንም ደግሞ ዴመንስ የሚሏቸውን ለመከላከል የሰሩት መሳሪያ እንዳልሆነ ይታወቃል። ስለዚህ በዚህ ምድር ላይ የምንፈጥራቸው ፈጠራዎች በሙሉ እኛ ወደ ጫካ ሄደን ወደ በረሃ ወጥተን በባህርና በበረሃ በተለያዩ ሰው በማይኖርባቸው ቦታዎች ላይ ማሽኖች ሄደው ጦርነት እንዲዋጉና የማሽኖቹ ጦርነት ከተጠናቀቀ በኋላ የሰዎች ጦርነት ቀጥሎ አገርና ድንበርን ለማስከበር በየቢሮአችን በየከተማዎች ተቀምጠን ሚሳኤሎችን በመተኮስ ስራን ለማቅለል በምናስብበት በዚህ በደከማ አስተሳሰባችን ዛሬ ላይ ታቦት አያስፈልገንም፣ ጽላት አያስፈልገንም፣ ምግባር አያስፈልገንም፣ ቤተ ክርስቲያን አታስፈልግም፣ ማዕተብ አያስፈልግም፣ አቤት አያስፈልግም የሚባለው ነገር ብዛቱ፣ ምንም ነገር አንፈልግም። ይህ አስተሳሰብ በተዘዋዋሪ መንገድ የሙስሊሞች አስተሳሰብ ነው። ሙስሊሞች መስጊድ ብትገቡ አንድም ነገር አታገኙም ከግንቡ በስተቀር። እግዚአብሔር ወዴትም ቦታ እነሱ ጋር ምልክት የለውም። በየትኛውም በኩል ምልክቱን አያሳይም። እንግዲህ ለክርስቲያኖች የተባለው አንድ ነገር አለ። ይህም ክርስቲያኖች ንስሐ የሚገቡበት ዕድሜ ይሰጣቸዋል። መጀመሪያ ካመኑ ቤተሰብ ተወልደናልና። አሕዛቦች ግን አሁኑኑ ተፈርዶባቸዋል ነው የሚለው። የካዱትም ደግሞ ከነዚህ ጋር ተደምረዋል ማለት ነው። ወደ ቀደመው ነገራችን ስንመለስ ታቦት፣ ጽላት ወይንም ምስዋዕ የአዲስ ኪዳኑ መሰዊያ፣ የክርስቶስ ሥጋና ደሙ መፈተቻ፣ በቅዳሴ ስርዓት አመናዊ የክርስቶስ ሥጋና ደም ሆኖ እንዲቀርብ አዲሱን ስርዓት የቀየረልን፣ በእንስሳዎች ደም ፈንታ የጌታችን የኢየሱስ ክርስቶስ ሥጋና ደም እንዲሆን የተሰጠን፣ ስለ እናንተ የሚቆረሰው ሥጋዬ የሚፈሰው ደሜ ተብሎ የተረከብነው ወይንና ህብስት የሚዘጋጅበት ያ ድንቅ የሆነ የአዲስ ኪዳን መሳሪያችን ታቦት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ያይደለ ለዓለም የሚተርፍ ትልቅ ማዕድ ይዟል። ትልቅ ምግብ ይዟል። ዛሬ ላይ እናት አያስፈልገንም ብንል፣ ትናንት ግን በመስቀሉ ላይ የሰጣት እናታችን በእግዚአብሔር ፊት ትፋረደናለች። ታቦቱ የእሷ ምሳሌ ነውና
እነሆ ልጅሽ እነኋት እናትህ መባል ምን አስፈለገ ታዲያ? ዝም ብሎ ዮሐንስ ወደ ቤቱ ሲወስዳት ዝም አይልም ነበር? እነሆ ዮሐንስም እኮ ደንቆሮ አይደለም። የጌታችን እናት መሆኗን እያወቀ መቼም እንካ ብሎ ባይሰጠውም መንከባከቡ አይቀርም። እንኳን አይደለም የወለደችውን እናቱን ቀርቶ ጌታችን 3 ዓመት ከ3 ወር ሙሉ ያስተማረውን ትምህርት እንኳን በወንጌል ጽፎልናል አይደለም? ጻፍ ሳይለው ራሱ ሊጽፍ ሞክሮ አልነበረም? ከከባዱ ሲጀምር መላእክት አልመለሱትም። አቅልለህ ጀምረው፣ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ብለህ ሰው በሚገባው መልኩ ጻፍ። ከመለኮት ምስጢር አትጀምር፣ ከቃሉ ምስጢር ጀምር ብሎ የመለኮትን ነገር ለሕዝቦች በሚገባ መልኩ ያቀረበልን እኮ ዮሐንስ በፈቃደኝነቱ ነው። ፈቃድ እግዚአብሔር ቢኖርም ዮሐንስ ደግሞ ሐዋርያና ደቀ መዝሙር መሆን ፈቅዷል። እመቤታችን ቅድስት ድንግል ማርያምን ደግሞ በመስቀል ላይ እንኪ ልጅ ይሁንሽ፣ እንካ እናት ትሁንህ ብሎ ሲሰጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛዋን ታቦት ድንግል ማርያምን ሲያስረክብ ነበር። ቃሉ ደግሞ በመስቀል ላይ ሆኖ እየተናገረ ነው። ዘላለማዊ ደሙን ዘላለማዊ ስጋውን ቆርሶ እየሰጠ ያ ስጋና ደም የግድ በመስዋዕቱ ላይ መሆን አለበትና ማርያም ከእግሩ ስር ተገኘች። አሁንም የዛ ምሳሌ እንዲሆን ታቦቱ ላይ ምኑ ይዘጋጃል? ስጋውና ደሙ ይዘጋጃል። ታቦቱ ከስር መስዋዕቱ ከላይ። ማርያም ከመስቀሉ እግር ስር ሆና የጌታችንን ቃል ተቀበለች። ለዓለም እናት ሆና የተሰጠችው በመስቀሉ እግር ስር ነው። ስታለቅስ የነበረችው በመስቀሉ እግር ስር ነው። ደሙን ሲንጠባጠብ ስትቀበል የነበረችው በመስቀሉ እግር ስር ነው። ከሁሉም አይሁዳውያን ከሁሉም ሐዋርያቶች በኋላ መጨረሻ ላይ ከምትወደው ደቀ መዝሙር ጌታችንም ከሚወደው ደቀ መዝሙር ወደ ቤቱ ሊወስዳት ከተዘጋጀችው ከእናታችን ከቅድስት ድንግል ማርያም ጋር እዛ መስቀል ስር የተገኙት ምስጢር ባለው ቃል ነው። እውነትም ታቦት በመስቀሉ እግር ስር ታቦቱ ላይ ያለው የጌታችን የክርስቶስ ሥጋና ደም ህብስቱ ወይንም ስንዴው ወይኑ የሚባረከው በአባቶቻችን በካህናት መስቀል ሁሉ ነገር የሚዘጋጀው በመስቀሉ ባራኪነት ነውና ጌታችን በመስቀል ላይ ሆኖ ራሱን ሲሰጥ ከስር ማርያም ነበረችና አሁንም ደግሞ በቤተ ክርስቲያናችን ውስጥ የምናየው ታቦት መስዋዕቱ የሚቀርብበት ታቦት ነው። መለየት የሌለበት ታቦት የእመቤታችን የቅድስት ድንግል ማርያምን ማንነት በደንብ አድርጎ የሚያብራራልን ታቦት ነው። 4 እግር ካለው የሆነ አናጺ ከሰራው ካልተባረከው ምንም ትርጉም ከሌለው ጠረጴዛ 10 እጥፍ የሚበልጠው ይህ ታቦት ነው። ከምንንቀው ይልቅ የምናከብረው ይህ ታቦት ነው። ትርጉም አያስፈልገንም ከማለት ይልቅ ትርጉም ኖሮት ስጋውና ደሙን የምናዘጋጅበት ከማይጠቅም ነገር ይልቅ በጎ ነገር አስበን በመልካም ሕሊና አመዛዝነን ከእንስሳ በተሻለ ሁኔታ ገነትና መንግሥተ ሰማያት ለተዘጋጀለት ለሰው የሚገባን አስተሳሰብ አስበን በአባቶቻችን አካሄድ የምንቀበለው